አንድ መልእክት ልንገራችሁ። ከዚህ በኋላ ቤተክርስቲያን አሁን ሰው ደስ ስትሉ ቤተክርስቲያን ስትመጡ ጀርገድ እያላችሁ ግብት አይደረግም። እሺ በሉ። ልነግራችሁ ነው ዛሬ እነግራችኋለሁ ለምን እንደማይገባ። ቤተክርስቲያን መጀመሪያ እንደመጣን ከበሩ ላይ ስንደርስ ቀና ብለን ማየት ያለብን የመጀመሪያ የቤተክርስቲያኑን ጉልላት ነው። ሰምታችሁኛል? የቤተክርስቲያንን ምኑን? ከዛ ቀና ብላችሁ ስታዩ ምን አለ ቤተክርስቲያኑ ጉልላት ላይ? መስቀል በሉ። መስቀሉ ላይ ምን አለ? አቤት አይ እንደው ታሳዝናላችሁ። በቤቴን መስቀሉ ላይ ወፍ አለች አይደል? እንደዚህ ወደ ታች አለች። ወፏ ጋር ደግሞ ምን አለ? እንቁላል ነገር የለም አለ? የለም። ያቺ ወፏ ሰጎን ናት። እንቁላሉ የሰጎን እንቁላል ነው። በወርቅም ሊሰራ ይችላል። ራሱ የሰጎን እንቁላል ከተገኘም ተገዝቶ ሊመጣ ይችላል። ግን የሚሰራው የሰጎን እንቁላል ተብሎ ነው። በር ላይ እንደቆምን ቀጥታ የመጀመሪያ መስቀሉን አይተን መስቀሉ ላይ ማን እንዳለ እናስባለን። በሉ ንገሩ ሁላችሁም። ክርስቶስ ተሰቅሎ ጥልንገሎ ሕይወትን እንደሰጠን እናስባለን። ሰጎንና የሰጎን እንቁላል ለምን ተደረገ? በጀርባዋ ዞራ አይደለም ሰጎኗ የምትሰራው። ወደ እንቁላሏ እያየች ነው። ለምን እንዲያሆነ ብላችሁ ስትጠይቁኝ ደግሞ ምንድነው የምመልስላችሁ? እኔ ያቺ ሰጎን እንቁላሏን ማጥናት ትችላላችሁ። እንቁላል ከጣለች ጊዜ ጀምሮ እንቁላሏን ትክ ብላ ታየዋለች። ሌትም ቀንም ምግብ ልትፈልግ ስትሄድ ወንድየው ተተክቶ ነው። ሰውዬ ልለው ነበረ። ወንድየው ሰጎን ተተክቶ ነው። ትታው ከሄደች ዝም ብላ መድረቁ ነው ማለት ነው። ሰምታችኋል? በዓይኗ እያየች እንዳይደርቅ እንዳይበላሽባት እንዲፈለፈል እስከ 40 ቀን ድረስ ትጠብቀዋለች። ሰጎን የመንፈስ ቅዱስ ምሳሌ ነው። የእግዚአብሔር ምሳሌ ነው። እንቁላል የኛ ምሳሌ ነው። ውስጥ ያለው ጫጩት የምእመናን ምሳሌ ነው። የእንቁላሉ ልብስ የኃጢአት ምሳሌ ነው። ትቶት ዘወር ካለ ደርቆ የእንቁላሉ ቅርፊት ጫጩቱን እንደሚገለው እግዚአብሔር ምሕረቱ ከኛ ከተለየ ኃጢአት ምን ያደርገናል? ለዲያብሎስ ያስረክበናል፣ ባሪያ ያደርገናል ማለት ነው። ስለዚህ ምን ማለት ነው? በር ላይ ቆመን ከኃጢአት ለለየን ለእግዚአብሔር አባታችን ሆይ ማረን ብለን መሰቀሉን አስበን እንገባለን። አስበን እንድንገባ መድኃኔዓለም ይርዳን። ከኃጢአት ለለያችሁ፣ ከኃጢአት ላነጻችሁ፣ ሞተ ሥጋ ላጠፋላችሁ፣ መንግሥተ ሰማያትን ላወረሳችሁ፣ የዘላለም ልጅነትን ለሰጣችሁ ለእግዚአብሔር አቡነ ዘበሰማያት ደግማችሁ ግቡ ማለት ነው። በር ላይ ስትገቡ ከዚህ በኋላ አባታችን ሆይ ሳትሉ እንዳትገቡ ቤተ ክርስቲያን። ሰምታችሁኛል? ሌላው በሌላ አነጋገር ምን ተብሎ ይተረጎማል መሰላችሁ? ያቺ ሰጎን እንቁላሉን እያየች እንደምትኖር ክርስቲያኖች ፈጣሪያቸውን እያሰቡ ይኖራሉ ማለት ነው። እስኪ በሉ ክርስቲያኖች በሉ። ማንን እያሰቡ ይኖራሉ? በሉ እንጂ ሁል ጊዜ ማንን ማሰብ? ዛይእቲ ስብሐት ፍቅር ኢታሴስል እግዚአብሔር። ከእግዚአብሔር የማትለይ ፍቅር ምንድናት? መስቀልን ማሰብ። መስቀልን ማሰብ ምንድን ነው? በመስቀል ላይ የተሰቀለውን ክርስቶስን ማሰብ ነው። ሌላ ምን ይሆናል?